ከችግር ሊያወጣኝ የሚችል ሰው ማን ነው? ሰላም ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬ የምንነጋገረው ከችግራችሁ ሊያወጣችሁ የሚችለው ሰው እነግራችኋለሁ። አብራችሁን ቆዩ። አንድ ጥያቄ ልጠይቃችሁ። በመጀመሪያ በህይወትህ በጣም ስትጨነቅ ችግር በሁሉም አቅጣጫ ሲከብ ከዚያ ሊያወጣህ የሚችለው ሰው ማን ነው? ቤተሰብ፣ ጓደኛ፣ ገንዘብ ወይስ እድል? ብዙዎቻችን መፍትሄዎቻችን ከሌሎች ሰው እንጠብቃለን። አንድ ሰው ቢረዳኝ፣ ስራ ባገኝ፣ ገንዘብ ቢኖረኝ፣ እድል ቢገጥመኝ እያልን አመታትን ራሳችንን ሸውደናል። ነገር ግን እውነቱ ይህ ነው? ህይወትህን የሚቀይር ሰው መጀመሪያ አንተ ራስህ ነህ። አዎ ሌሎች ሊረዱህ ይችላሉ፣ ምክር ሊሰጡህ ይችላሉ፣ እድል ሊከፍቱልህ ይችላሉ። ነገር ግን ያንን እድል ተጠቅሞ የሚቀየረው አንተ ነህ። ማንም ሰው በአንተ ምትክ ማሰብ አይችልም። ማንም ሰው በአንተ ምትክ መስራት አይችልም። ማንም ሰው በአንተ ምትክ ህልምን ማሳካት አይችልም። የህይወትህ ቁልፍ በሌላ ሰው እጅ ውስጥ አይደለም፣ በራስህ እጅ ውስጥ ነው። ስለዚህ ከዛሬ ጀምሮ እንዲህ ማለት አቁም። ሰው እየጠበቅኩ ነው፣ ይልቁንስ እንዲህ በል፣ እኔ ዛሬ ምን ማድረግ እችላለሁ? ጥያቄ ነው ይሄ። ይህ ጥያቄ የህይወትህን አቅጣጫ ሊቀይር ይችላል። ምክንያቱም ሰበብ የሚፈልግ ሰው በቦታው ይቆማል። መፍትሄ የሚፈልግ ሰው ግን ወደፊት ይራመዳል። አስታውስ፣ ከችግርህ ሊያወጣ የሚችል ሰው አለ። ያ ሰው ግን በየጠዋቱ በመስታወት ውስጥ የምታየው ራስህ ነህ። ሁለተኛው ጥያቄ፣ ሰዎች የሚጠብቁት ማንን ወይ ምንድን ነው? ብዙ ሰዎች ህይወታቸውን እንዲለወጥ ይፈልጋሉ፣ ግን የሚጠብቁት ሁልጊዜ ከውጭ የሚመጣ ነገር ነው። አዲስ ስራ ባገኝ፣ ብዙ ገንዘብ ባገኝ፣ አንድ ሰው ቢረዳኝ፣ እድሌ ቢቀየር፣ እነዚህ ሁሉ ጥሩ ምኞቶች ናቸው። ነገር ግን አንድ ነገር አለ። ህይወትህን የሚለውጠው ውጫዊ ሁኔታዎች ሲቀየሩ ብቻ አይደለም፣ አንተ ራስህ ስትለወጥ ነው። አንድ ሰው 10 እድሎች ቢሰጡትም ዝግጁ ካልሆነ ያጣቸዋል። ሌላ ሰው ደግሞ አንድ ትንሽ እድል ብቻ ቢያገኝ ህይወቱን ይለውጥበታል። ልዩነቱ በእድሉ አይደለም፣ ልዩነቱ በዝግጁነቱ ነው። ስለዚህ ከዛሬ ጀምሮ እድል ከመጠበቅ ይልቅ ራስን ማዘጋጀት ጀምር። ዕውቀትህን አሳድግ፣ ችሎታህን አሻሽል፣ ስነ ምግባርህን ገነባ። በየቀኑ አንድ አዲስ ነገር ተማር። ምክንያቱም እድል ሲመጣ ዝግጁ የሆነ ሰው ይመረጣል። አስታውስ፣ ሌሎች በር ሊከፍቱልህ ይችላሉ፣ ግን ወደ ውስጡ የሚገባው አንተ ነህ። ሌሎች መንገዱን ሊያሳዩህ ይችላሉ፣ ግን መራመድ ያለብህ አንተ ነህ። ከችግርህ የሚያወጣህ ሰው በሌላ ቦታ የለም፣ በራስህ ውስጥ ያለው ኃይል ስታነቃ ነው ወደ አዲስ ህይወት የምትገባው። ሌላኛው ጥያቄ ደግሞ ብዙ ሰዎች ለምን በችግራቸው ውስጥ ይቆያሉ? አንድ እውነት ልንገርህ፣ ሰዎች የሚያስቆማቸው ችግር ብቻ አይደለም፣ ችግሩን የሚመለከቱበት መንገድ ነው። አንድ ችግር ሲመጣ አንዳንዶች እንዲህ ይላሉ፣ አልችልም፣ ይህ የእኔ አይደለም፣ እድሌ መጥፎ ነው። እነዚህ ቃላት ከአፋቸው ብቻ አይወጡም፣ የአስተሳሰባቸው መስታወት ናቸው። አሁን ደግሞ ሌላ ሰውን ተመልከት። እሱ ችግሩን ያያል፣ ግን አንድ ጥያቄ ይጠይቃል። ይህ ችግር ምን ሊያስተምረኝ ይችላል? ይህ ጥያቄ ልዩነቱን የሚፈጥረው ችግሩ ለሁሉም ይጎበኛል፣ ግን ሁሉም ሰው ከችግሩ ተመሳሳይ ትምህርት አይወስድም። አንዳንድ ሰው ምሬትን ይወስዳል፣ ሌላው ደግሞ ጥበብን ይወስዳል። አንዳንድ ተስፋ ይቆርጣል፣ ሌላው ግን ጠንካራ ይሆናል። ስለዚህ ችግር ሲመጣ የመጀመሪያው ምላሽህ ለምን እኔ መሆን የለበትም፣ ይልቁንም ይህ ምን እያስተማረኝ ነው ብለህ ራስህን ጠይቅ። አንዳንድ ጊዜ ችግር ሊያቆምህ አይመጣም፣ ወደምትገባበት ደረጃ ሊያዘጋጅህ ነው የሚመጣው። ስለዚህ ችግርህን እንደ ጠላት ብቻ አትመለከተው። አንዳንድ ጊዜ እሱ ህይወትን የሚቀይረውን
ትምህርት ይዞ የመጣ አስተማሪ ሊሆን ይችላል። ውድ ተመልካቾቻችን እስካሁን አብራችሁን ስለቆያችሁኝ አመሰግናለሁ። እስከ ሳምንት፣ መልካም ሳምንት።